በዛሬው ቪዲዮ ውስጥ አንድ ስዊንግ ፖዚሽን አይተን ነበር ባለፈው ሳምንት እሱ እንዴት እየሄደ እንደሆነ ሁለተኛ ደግሞ የእኔን የዛሬውን አናሊሲስ በደንብ እናያለን ማርኬቱን እንዴት ነው እያየሁት ያሉት ምንድነው የምጠብቅ የሚሆን ነገር በደንብ እናያለን በስተመጨረሻም ደግሞ ፈንዳሜንታል ያሉ ነገሮችን በደንብ እናያለን በዚህ ሳምንት ኤንኤፍፒ አለ አንኤምፕሎይመንት አለ ከዛ ደግሞ ጆብስ ኦፕኒንግ ደግሞ አለ እነሱን በደንብ እናያለን በተጨማሪም ደግሞ የዩኤስኤ እና የቬኔዙዌላ ማርኬቱ ላይ ምን አይነት ችግር ወይም ደግሞ ምን አይነት እንቅስቃሴ ሊያስከትል ይችላል የሚለውን በደንብ በዚህ ቪዲዮ ውስጥ እናያለን እስከመጨረሻው ተከታተሉኝ ሌትስ ጎ ዌልካም ባክ ብያለሁ እንግዲህ እንደተለመደው በቻናላችን ምን ጊዜ አናሊሲስ የምንጀምረው ከዴሊ ታይም ፍሬማችን ነው ማለት ነው አናሊሲሳችንን ግን ከመጀመራችን በፊት እንዳስለመድነው በዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ እና ሼር ማድረግ እንዳይረሳ ለምን ካላችሁ እንግዲህ ብዙ ትሬደሮች እየተጠቀሙ ይገኛሉ ማለት ነው ቻናላችንን አሳድገን ሌሎች ትሬደሮች ጋር መድረስ ስላለብን ማለት ነው ስለዚህ ቀጥታ ወደ አናሊሲሳችን ስንሄድ ዴሊ ታይም ፍሬማችን ምን እየነገረን ያው ዴሊ ታይም ፍሬማችን በእርግጥ ከዚህ በፊት እንዳስቀመጥነው ነው ከቢሲ ሌቭላችን ባውንስ አደረገ ከ9%ችንን ባውንስ አድርጓል ሲኩዌንሱ ኦቨር ኤክስቴንድድ ሲኩዌንስን ያው ስላይት የሆነ እንትን አለው ወርታች ትንሽ እየወረድ ብላለች ፊቦናቺያችን አሁን ብንዘረጋ ቢ ሌቭላችን ትንሽ ዝቅ ብላለች ከ65% ስለዚህ እንደ ኦቨር ኤክስቴንድድ መያዝ እንችላለን ማለት ነው ቀጥል ደግሞ ቢሲያችን እና 90%ችን አንድ ላይ አላይን አድርጎ እንግዲህ ፕራይስ ወደ ላይ ፑሽ እንዲያደርግ አድርጎታል ማለት ነው 115%ችንን በቦዲ ሰብሮልናል ስለዚህ ዛሬ ምንድነው የምንጠብቀው ወይ ደግሞ ዴሊ ታይም ፍሬማችን ላይ ምንድነው የምንጠብቀው ምናልባት ፕራይስ ከዚህ ተመልሶ 115ችንን ሪቴስት አድርጎ እንግዲህ ወደ ላይ የመውጣት ቻንሱ ከፍተኛ ነው ያስባሉ ለምንድን ካላችሁ ፈንዳሜንታል ድራይቮችም ስላሉት እንግዲህ ፕራይስን ወደ ላይ መጠበቅ እንችላለን ኦል ታይም ሃይ ቢያንስ እንኳን እስከ 4677 ድረስ በእኔ መጠበቅ ይችላሉ ማለት ነው ካልሆነ ግን ሲ ሌቭል 4577 ድረስ መጠበቅ እንችላለን ማለት ነው ግን ባውንስ አለ ያለው ምንድነው ከተባለ 115%ችን በቦዲ ሰብሮልናል እንደን ሪቴስት አድርጎ ወደ ላይ እንዲሄድ ነው ማለት ነው የምንቀጥለው ስለዚህ ፎራው ዴሊ ታይም ፍሬማችን ጋር እንግዲህ ከሞላ ጎደል ያለው ነገር ይሄ ነው ወደ 4 አወራችን ጋር ስንሄድ ደግሞ 4 አወራችን ምንድነው እየነገረን ያለው ከዚህ በፊት አንድ አክቲቭ የሆነ ሲኩዌንስ ነበረን ያ አክቲቭ የሆነ ሲኩዌንስ 50%ችን ወርታችን ሰብሮብን ነበር ግን ያ ፈንዳሜንታል ነገሮች ስላሉ ግን ፕራይስ ወደ ላይ እንዲወጣ አደረገው ሲቀጥል ደግሞ ከ144%ችን ነበር ዳምፕ ያደረገው ሲኩዌንስ አክቲቭ አድርጎ ነበር እቺኛ ሲኩዌንስ ጆናስ ሲኩዌንስ የምትባለው ሲኩዌንስ ነበረች ከ50% ወደ ላይ 50% በሙዲ መዝጋት ከብት ነበር እንደን ተመልሶ ሄዶ ሲኩዌንስ ዲአክቲቬት አድርጓል ሲኩዌንስ አክቲቭ አድርጎ ነበር 1 አወር ላይ 15 ሚኒትስ ላይ በደንብ ስንወርድ ይሄኛው ሲኩዌንስ ግልጽ ይሆንልናል ማለት ነው 4 አወራችን ጋር ግን ምንድነው ያየን ያለነው 115% እንግዲህ ሆልድ እያደረገ ነው እንደም ሬዚስት እያደረገ ነው ከዚህ በፊት ብሬክ ተደርጎ ነበር እንደን ሬዚስታንስ ሆኖ ምንድነው ሰፖርት ሆኖ ነበር እንደን መልሶ ብሬክ አደረገው ሰፖርት አደረገው ከተመልሶ ብሬክ አደረገው ማለት ነው እንደም ወደ ላይ ፑሽ እንዲያደርጉ ያደረገው ሌቭል ነው ማለት ነው ከዛ ተመልሶ ወርታችን ደግሞ ብሬክ ያደርገው ደግሞ ብሬክ ካደረገው በኋላ ሪቴስት አድርጎት ነው እንግዲህ ፕራይስ ወርታችን ይወረደው ማለት ስለዚህ እቺኛዋ ሌቭል በጣም ሄሊኛ ሌቭል ነች ማለት ነው በቦዲ እቺኛዋ ከተሰበረች አሁን እንደ ኪ ሌቭል እቺኛዋ ሌቭል መያዝ እንችላለን በቦዲ እቺኛዋ ቦዲ ክሎዝ እዚህ ጋር ካሳየን እንደዚህ ነገር ሪቴስት እንደን ወደ ላይ የምንጠብቅ ይሆናል ማለት መጠበቅ እንችላለን ማለት ካልሆነ ግን የቱ ጋር ነው ባውንስ የምንጠብቀው ከተባለ ከ90% ባውንስ አድርጎ እንደ 155ቱን በቦዲ ሰብሮት 144ቱን ሪቴስት አድርጎ እንግዲህ ሲ ሌቭል ይገባል ብዬ እኔ በግሌ ጠብቃለሁ ማለት ነው ያው ላይሆንም ይችላል ብቻ ግን የራሱ የሆነ ኮንፈርሜሽን እየጠበቀ እነዚህ ነገሮች ማስቀመጥ እንችላለን ማለት ነው ለምን ካላችሁ እቺኛዋ ሌቭል በጣም ሃይለኛ ሰፖርት እና ሬዚስተንስ ነች ያው መጀመሪያ ሰፖርት ነበረች እንደን ብሬክ ሲደረግ ያው ሰፖርት ቢካምስ ሬዚስተንስ ኤንድ ሬዚስተንስ ቢካምስ ሰፖርት ነው ስለዚህ እቺኛዋ ሰፖርት የነበረችው ሬዚስተንስ ሆናለች ስለዚህ ይሄኛው ሬዚስተንስ ሌቭል በቦዲ የሚሰብርልን ከሆነ ወደ ላይ ይወጣል ማለት ነው ያው ከዚህ በፊት እንግዲህ እንደነገርኳችሁ ኤስኬ ቤዝ የሚያደርገው ሰፖርት እና ሬዚስተንስ ላይ ነው ቁጥራዊ የሆነ ሰፖርት እና ሬዚስተንስ ፊውቸር የሆነ ሰፖርት እና ሬዚስታንስ ላይ ስለሆነ ነው ሬዚስታንስ ሰፖርት ሌቭል ምን አን ነገር እንላችሁ ማለት ነው ለዛ ነው ማለት ነው
እንደን ደግሞ አሁን ወደ ዋን አወራችን ስንሄድ ደግሞ እንግዲህ ዋን አወራችን ላይ አንድ ሲኩዌንስ ነበረች አክቲቬት የተደረገች ሲኩዌንስ። እሷ ሲኩዌንስ እስካሁን ፌለሪቲ አላሳየችም ወይም ደግሞ ሲኩዌንስ ዲአክቲቬሽን አላሳየችም ነበረ። 0 ኤ ብለን ብንሰራ ቢ እንደዚህ አድርገን ብንሰራ ሲኩዌንስ ሲ ሌቭል ገባና 144ን ግን መስበር ከበረ ወደታች ማለት ነው። እቺኛው ሌቭል በጣም ይዞት ነበረ ማለት ነው። ከዛ በኋላ ፕራይስ መጣ ሲ ሌቭል አቺቭ አደረገ በኋላ ከ144 ደግሞ ሌላ አንድ ሲኩዌንስ ሰራልን ማለት ነው። ይሄ ምንድነው የሚያሳየን ፕራይስ 144 መስበር ከከበደ ኮንቲኒዩሽን ሲኩዌንስ ወይም ደግሞ ኮንቲኒዩሽን የሆነ ትሬንድ እየመጣ ነው የሚል ነገር ይነግረናል ማለት ነው። ስለዚህ 0 ኤቢሲ ብለን ብንሰራ ኦቨር ኤክስቴንድድ የሆነ ሲኩዌንስ ሰራልን እንደን በትላንትና ዕለት ሲኩዌንስ አክቲቭ አድርጎ ነበረ ማለት ነው። እቺኛው ሲኩዌንስ ደግሞ ቢያንስ ወደ 85% ያክል ፊቦናቺ ፕሮሰስ አድርጋለች ማለት ነው። ይሄኛው ሲኩዌንስ ግን ከ144% እንግዲህ በቦዲ መስበር ከብዶት ወደታች እየወረደ ይገኛል። ግን አሁን ለንደን ሴሽን ላይ ስለሆነ ያው እንትን ሪቨርሳል ሳይሆን ኮንቲኒዩሽን ነው የምንጠብቀው ማለት ነው። ፕሮባብሊ እንግዲህ ከ90% ጋር ከ90% መጥቶ ወደ ላይ ፑሽ የማድረግ ቻንስ አለው ብዬ እጠብቃለሁ ማለት ነው። እንግዲህ ይሄኛው እንደ ሲኩዌንስ ምንድነው እንደ እንትን አይደለም ምንድነው የሚባለው ይሄ ጠፋብኝ ብቻ ግን በኋላ ላይ እነግራችኋለሁ። እንደ ሲግናል አይደለም አሁን መጣልኝ እንደ ሲግናል አይደለም። ፕራይስ መጥቶ ከዚህ ባውንስ አድርጎ ፕሮፐር የሆነ ኮንፈርሜሽን ካየ እዚህ ጋር መግባት እንችላለን። ያው በኤስኬ ማለት ኦቨር ኤክስቴንድድ ሲኩዌንስ አክቲቭ ካደረገ በኋላ እንትን ሪቨርሳል ቦታው 90 እና 85% ስለሆነ ነው ማለት ነው። እንደን ፕራይስ መጥቶ ወደ ላይ የመውጣት ቻንሱ ከፍተኛ ካልሆነ ግን ፕራይስ ዲአክቲቬት ያደርጋል ማለት ነው። ለምን ካላችሁኝ የዚህኛውን 0 ኤቢሲ ብለን ብንሰራ የዚህኛውን ደብሊውሲኤል አልሰጠንም። ስለዚህ እንትን የዚህኛውን ደብሊውሲኤል ደግሞ ይስጠን አሁን ግራ ያጋባል። ለምን መሰላችሁ? 260.8% በዊክ ነካክቶታል። ብሬክ ግን አላደረገውም። ቦዲ ክሎዝ የለውም። አባብ ከ261.8% በላይ ቦዲ ክሎዝ የለውም። ስለዚህ ዳምፕ አድርጎ እንግዲህ ተመልሶ ደብሊውሲኤል ሰጥቶ ወደ ላይ የመውጣት ቻንሱ ከፍተኛ ሊሆን ይችላል ማለት። ዳምፕ ካደረገ ለኛ በጣም ጥሩ ነው። የምንይዝበት ቦታዎች አሉ ማለት ምናልባት ከ115 እስከ 110 ባለው ውስጥ ደብሊውሲኤል እጠብቃለሁ ማለት ፕራይስ ገብቶ እንዲወጣ ማለት ነው። ስለዚህ እሱንም በደንብ በግምት ልታስገቡት ይገባል ማለት ነው። ሌላኛው ተጨማሪው ነገር ደግሞ ምንድነው ከተባለ ደግሞ የዚህኛውንም ሲኩዌንስ ደብሊውሲኤል እንዳትረሱ ማለት ነው። ደብሊውሲኤል ገብቶ ነው ወደ ላይ እየተነሳ ያለው ማለት ነው። ግን ይሄኛውንም ሲኩዌንስ አሁን ካያችሁት ይሄኛውንም ሲኩዌንስ ካየነው ስንት ፐርሰንት ሰብሩልናል? 261.8% ሰብሯል። ይሄኛውንም ሲኩዌንስ ካየነው ማለት 261.8% ሰብሯል። እንደን ግን ተመልሶ ግን ዳምፕ አድርጎ ወደታች ወርዷል ማለት ነው። ስለዚህ ደብሊውሲኤል እንጠብቃለን ማለት ጭራሽ ይሄኛውን ደግሞ በቦዲ ነበር እንደውም ክሎዝ ያደረገው። ስለዚህ ዳምፕ አደረገ። ስለዚህ ዴይሊ ታይም ፍሬማችንን በደንብ እያየነው ስለሆነ ምናልባት 115ን በቦዲ ብሬክ አድርጎልናል። እንደን ሪቴስት አድርጎ ወደ ላይ የመውጣት ቻንሱ ከፍተኛ ነው ማለት ነው። ወይ ከዚህ ሪቴስት አድርጎ ይወጣል ወይ ደግሞ ፕራይስ ደግሞ ከዚህ መጥቶ እንደዚህ እንደን ይችኛዋንም ወደ ላይ ፑሽ የማድረግ እንትኑ ቻንሱ ከፍተኛ ነው ማለት ነው። እንደን ወደ 15 ሚኒታችን ጋር ስንወርድ ቤዚክሊ ከዋን አወራችን ጋር ተመሳሳይ ነገር አለ። ምንም አዲስ ነገር የለውም። ምናልባት ከዋን አወራችን ጋር የሚለየው እዚህ ጋር ሞር ግልጽ ነገሮችን እናገኛለን ማለት ነው። ቅድም የሰራነው ሲኩዌንስ ይሄኛው ነው። 0 ኤ እንደም ቢ አድርገን የምንሰራ እንትን የሰራነው ማለት ነው። ስለዚህ በጣም ከፍተኛ እንትን አለው ማለት ነው። እንግዲህ ዋን አወር ምንድነው ዴይሊ ታይም ፍሬማችን የሚለው ፕራይስ አትሊስት እንኳን ደብሊውሲኤል ይሰጠናል 4380 ገብቶ ነው ወደ ላይ የመውጣት ቻንሱ ከፍተኛ የሚሆነው ኦር ደግሞ ከ90% ወደ ላይ የመመለስ ቻንስ አለው ማለት ነው። ስለዚህ እሱን በደንብ ከግምት አስገቡ ማለት ነው። የመጨረሻው ፈንዳሜንታል ነው። ፈንዳሜንታል ያው ሳንወድ በግዳችን እንግዲህ አሁን ጦርነት ወዳጅ አደረገን ጎልድ ማለት ነው። ጦርነት ባለ ቁጥር ወደ ላይ ይወጣል። ስለዚህ የቬኔዙዌላና የዩኤስ አለመግባባት ያው እንግዲህ ቻይና ፕሬዝዳንቱን መልሽ እያለች ነው። ሌሎች መንግስታት እየተቃወሙ ነው። እነ ኢንግላንድ እነ እስራኤል ደግሞ አሜሪካን እየደገፉ ነው። ስለዚህ ጂኦፖለቲካል ቴንሽን ባለ ቁጥር ደግሞ ጎልድ ኢንቴንድስ ቱ ጎ አፕ ማለት ስለዚህ ወደ ላይ የመውጣት ቻንስ በጣም ከፍተኛ ነው ማለት ነው።
ለዚህ ቻናል አሁንም አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሲቀጥል ደግሞ ሀሳብ አስተያየት ካላችሁ በጣም ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል ማለት ነው። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። ቀናችሁ ያማረ የተዋበ በፕሮፊት ጥልቅልቅ የምትሉበት ያርግላችሁ ማለት ነው። ደህና ዋሉ። ቻው